ጋይስ እንኳን ደስ ያላችሁ። እውነት ሰይድ ሮባቦ ወደ ኢትዮጵያ በመሄዱና ብዙ ልጆች አዝናችኋል። እኔም ሀቂቃ አሳዝኖኛል። ለምን ገና ተመጣ 6 ወሩ ነው እና ብዙ ነገር አለ። አሁን ደግሞ ኢትዮጵያ ሰፍስፈው እየጠበቁት ነበር። ከዚህ ቀደም ሳውዲ እንደገባ ምን እንደገጠሙ ታውቃላችሁ። እና ፐርሰናሊ አሁን ደግሞ የተያዘበት ምክንያት አሁን ሁሉ የሆነበት ምክንያት አንድን ሚስኪን ልጅ እረዳለሁ ብሎ ስለሆነ በዛ ምክንያት ስለሆነ አሳዝኖኛል። እና ሆኖም ግን አሁን ኢትዮጵያ አልገባም። ብዙ አሰፍስፈው የሚጠብቁት ነበሩ። አልሐምዱሊላ ያው የሄደበትም በግልጽ ባይናገርም ግን ወደ ኢትዮጵያ አይደለም ወደ ሌላ ሀገር ነው ሄደው እና እንኳን ደስ ያላችሁ። በመቀጠል ደግሞ ግን የተያዘበት ኬዝ በአረቡ ዓለም ላላችሁ ሴት ወንድ ሳይል ይጠቅማችኋል። ቀጣዩን ቪዲዮ አዳምጡ፣ ራሳችሁን ተጠንቀቁ፣ እንዳትሸወዱ። የመጀመሪያው ምንድነው የገጠር ልጅ በተሳደበበትና የከሚሴ ዲቃላ ባለበት ኦሮሞዎች ተደራጅተው ነው ከዱባይ ያባረሩት የሚል መረጃ እየወጣ ይገኛል። ይህን ከእውነት የራቀ ነው። በዚህ አይደለም የተያዘውም የከሰሰውም ሰው የለም። እሱን የሚጠሉ ሰዎችና አማራን የወሎን ሕዝብ የሚጠሉ ሰዎች ናቸው ይህን መረጃ የሚያካፍሏቸው። በዚህ አይደለም የተያዘው ልላችሁ ፈልጌ ነው። ሌላው ነገር ደግሞ የሚያሰራጩት መረጃ ምንድነው? ልብስ ኦንላይን መሸጥ ፍቃድ ስለሌለ እዛ ሱቅ ከፍቶ መሸጥ እንጂ የኦንላይን ፍቃድ ስለሌለው በዛም ነው የተያዘው እያሉ ስምም የሚያጠፉ ሰዎች አሉ። በዛም አይደለም የተያዘው። እንግዲህ እንደሚታወቀው ሳዑዲ አረቢያና የመን ጦርነት ላይ ናቸው። ሳዑዲና ዱባዮች አይስማሙም። ዱባይና የመንም ከሁለት ጎራ ከፍላ ታዋጋቸዋለች፣ ለአንድ በጎን ታግዛለች ማለት ነው። ገባቸው። ስለዚህ የመን ላይ ሰይድ ሮባቦ በቀጥታ ስርጭት ሀናን የመን ላይ ሲያፈላልግ ከተለያዩ ሰዎች ጋር ቀጥታ በየመን መስመር ይደዋወል ነበር ማለት ነው። እሱ ማነው? ከየመኒዎች ጋርና ከደላላዎች ጋር ይደዋወል ነበረ። የመን ላይ የሚደዋወላቸው 3 ሀበሾች አሉ። የመጀመሪያው ሀበሻ የራሱ የሆኑ ሰዎች እና ከየመን ታጣቂዎች ጋር ከሁቲ ጋር የሚያገናኙት ናቸው። ገባቸው። ሁለተኛዎቹ ሰዎች ደግሞ ደላሎች ናቸው። እነ ተክላይ ሀናን ያገቷት ደላሎች ናቸው። ከነሱ ጋር ነበር ሲደዋወል የነበረው። ሌላው ነገር ደግሞ ምንድነው? የመን የሆኑ የታጠቁ የሁቲ ሰዎች ጋር እና ያልታጠቁ የየመኒ ሰዎች ጋር ያወራ ነበረ። እንግዲህ በዚህ መካከል ምንድነው ሁቲዎች እንደሚታወቀው ከእስራኤል ጋር፣ ከሳውዲ አረቢያ ጋር፣ ከዱባይ ጋር ውጊያ ታደርጋለች። ገባችሁ? አይስማሙም። የዱባይ መንግስት የሳውዲ አረቢያ የኢትዮጵያን ማለት የየመንን ሱኒ የሚባለውን ታጣቂ ይደግፋሉ። ሁቲዎችን ግን አይደግፉም። በዚህ መካከል የዱባይ መንግስት ከየመን የሚጠቀማቸውና የሚፈልጋቸው ብዙ ነገሮች አሉ። በአሁኑ ሰዓት ደግሞ በርካታ የየመን ቦታዎችና ይዞታዎች የተቆጣጠረው ሁቲ ነው። ሁቲ ደግሞ ከዱባይ ጋራ ምንም አይነት ስምምነት የለውም፣ ጸብ ነው። ስለዚህ ሰይድ ሮባቦ ከየመኒዎች ጋር በሚያወራበት ሰዓት ስለ ሁቲዎች ነበር ሲያወራ የነበረው። ደላሎቹ ለምን በሁቲ አይያዙም? ከሁቲ ጄኔራሉ ጋር ለምን አታገናኙንም? የሱ አካባቢ ኃላፊ ማን ነው እያለ በአረበኛ ከየመኒው ጋር ይደዋወል ነበረ። ይህንም በሚደዋወልበት ሰዓት የዱባይ ቴሌኮም ይቀደዋል፣ ሪከርድ ያደርገዋል። ገባችሁ? እኔ በሀገረኛ አማርኛ ነው የማወራቸው፣ ምክንያቱም እንግሊዝኛ የማትችሉ ሰዎች አላቸው። ሪከርድ ያደርገዋል። ምንድነው ሪከርድ እንዳትሉ ነው። ይቀደዋል። ታውቃላችሁ? ይቀደዋል። የሆነ ሪከርዱን ድምጹን ይቀደዋል። የሚገባቸው ሰዎች አለፍ በሉት ይገባቸዋል። ገባቸው። እና ሪከርድ በሚያደርግበት ሰዓት እያንዳንዱ ከየመን የሚደዋወልበት ከሳዑዲም የሚደዋወልበት እያንዳንዱ ከዱባይ ቴሌኮም ጋር ኮንታክት ነው። ታውቃላችሁ? ይሄንን ለእናንተ አይጠፋቸውም መቼም። እና የተለያዩ ኢንተለጀንሶች አሉ። ስለዚህ ከደላላውም ጋር ያወራል። መስመሩ ምንድነው? የዱባይ መስመር ነው። የመን ያለው የየመኒ መስመር ነው። ኦኬ፣ አንድ ጥፋት በሉ። ገባችሁ? ለሃና የተከፈለ ዋጋ ነው። ግን ይሄን ለሃና የተከፈለ ዋጋ ነው። ሌላው የሱ ጓደኞች የሆኑ የመን የሚኖሩ የደላላውን ቦታ የሚጠቁሙና ደላላው የሚኖርበትን አካባቢ የሚይዙ ሁቲዎች ጋር እንዳገናኙት የራሱ የሆኑ ሰዎች ጋር ያወራ ነበር። የመጀመሪያው አፋሩ ነው። አፋሩ እንግዲህ እየቀላቀለ ነው የሚያወራው። አረበኛም፣ አፋረኛም፣ አማርኛም ነበር ሲያወራ የነበረው። ያና አፋር ከየመኒዎች ጋር ያገናኙታል። እነዚህ የመኒዎች ደግሞ ምንድናቸው? በድላላ ሀበሾች ሰዎችን ሰብስበው ይዘው ሲመጡ
ሀበሾችን የሚቆጣጠሩ ሁቲዎች ናቸው። የታጠቁ ሁቲዎች ወይም የአካባቢው ኃላፊዎች ናቸው። ገባቸው? እነዛ ሁቲዎች መጀመሪያ ሰምታችሁኛል። ሁቲዎች ከዱባይ ጋር ስምምነት የላቸውም። ስለዚህ ከሁቲዎች ጋር በአረበኛ ሲያወራ ሁቲ የሚሉ ቃላቶች ምናምን ይጨመራሉ። በዛን ሰዓት የዱባይ መንግስት ጥርጣሬ ያደረበት። ለምን? የዱባይ መረጃ ምናልባትም ለሁቲዎች አሳልፎ እየሰጠ ነው። አንድ ጊዜ አይደለም፣ በተደጋጋሚ ከሁቲዎች ጋር በየመን መስመር ሲደዋወል ጥርጣሬ ያደረባቸውና ወደ ፖሊስ ጣቢያ ጠሩት። ያለውን ነገር አጣሩ። የዱባይ ደግሞ አሁን ኢራንም ስለምትመታቸው ጥርጣሬ ስላለባቸው ቀጥታ ምንም ለሱ ስለማይጠቅማቸው ሰይድ ወደ ኢትዮጵያ ዲፖርት ማድረግ ነው፣ መገላገል ነው ያለባቸው። በዚህ አጋጣሚ ነው ሰይድ ወደ ኢትዮጵያ ሊሄድ የቻለው። ዋጋው ለምንድን ነው የተከፈለው? ሀናን ለማስለቀቅና በህይወት መኖርና አለመኖሯን ለማረጋገጥ ነው የሁሉ የሄደበት ርቀት። እናንተ ብትሆኑ ታደርጉታላችሁ ወይ? ሰይድ ልጅ አለው፣ ቤተሰብ አለው። ራሱን መለወጥ፣ ቤተሰቦቹን መለወጥ፣ ራሱን ማስተዳደር ይፈልጋል። ይህን ሁሉ ትቶ ሰይድ ከዚህ በፊት ሳዑዲ አረቢያ ላይ አማራ ሲታገቱ በኦሮሞዎች ዋጋ ከፍሎ ሳዑዲ አረቢያ ታስሯል እያልኩ ነው። ገባ? 3 ቀን ታስሯል። እናንተ ይህን ታደርጋላችሁ ወይ? አታደርጉትም። ገባቸው? አታደርጉትም። እና ሰይድ በዚህ አጋጣሚ ሌላው ነገር ሳዑዲ አረቢያ ብቻ አይደለም፣ ይሄ ዱባይ ብቻ አይደለም፣ ሳዑዲም ቁጭ ብላችሁ ከሳዑዲ አረቢያ ገንዘብ ወደ የመን ብትልኩ፣ በሳዑዲ አካውንት ወደ የመን ብትልኩ ትያዛላችሁ። ወደ የመን መስመር በተደጋጋሚ ብትደውሉ ሳዑዲ ሆናችሁ ትያዛላችሁ። ለምን? ለሁቲ መረጃ እያቀበላችሁ ነው ስለምትባሉ። ገባችሁ? ሁቲ ማለት የማይገባችሁ ሰዎች ካላችሁ ቪዲዮ በተለይ ለመዳም ቅመሞች አሁን ላይ ማለት ነው ሁሉም ይሄ ቲክቶክ ከመጣ ወዲህ ይመስለኛል። በእርግጥ ሁሉም ሰው ፖለቲከኛ ሆኗል ማለት ነው። በቃ የሚያውቀውም የተማረውም ያልተማረውም በቃ ሁሉም ፖለቲከኛ ነውና በአረብ ሀገር ላይ ደግሞ የምንኖር ሰው ቀልድ የለም። ሰሞኑንም ሸር ተደርጓል በእርግጥ እና አሁን ሰይድ ምንድነው ስለ የመኒዎች ጋር ሲያወራ ሁቲዎች ምናምን እያለ ሲያወራ በስልክ ምናምን ሪኮርድ አድርገውታል። ይቀዳል ማለት ነው። የሁላችንም በመስመር ስልካችን ይቀዳል ማለት ነው። እና ያንን ቀርቶ በዛ ምክንያት ነው እንግዲህ የተያዘው ማለት ነው። አሁንም እናንተ ሌሎቻችሁም ስለ ፖለቲካ ስለዛ ሀገርም ሆነ ስለ በቃ አሁን ላይ ዓለም ላይ የሚሆነውን ነገር በስልካችሁ ማውራት የለባችሁም። በተለይም በአረበኛም እየቀላቀላችሁ ሊተረጉሙትም ይችላሉ፣ አይታወቅም። እና አርፋችሁ ተቀምጡ። ሌላ የሆነ ልጅ ደግሞ አሜሪካ 20 ዓመት ተፈረደበት የሚባል ልጅ አለ። እሱም በሶሻል ሚዲያ የተነሳ ነው ምናምን የሚባል ወሬ አለ። ሀቂቃኒ እንኳን ልጁን አላውቀውም፣ ግን እነዚህ ቴዲ የሚባል ልጅ ጋር ሊቭ ላይ እየወጣ አየዋለሁ አንዳንድ ጊዜ። ግን አሳዝኖኛል። ለምን ታውቃላችሁ? ማንኛውም አሜሪካን በሉት ካናዳን በሉት የትም ሀገር በሉት ስደተኛው ስደት ነው። ሁሉም ሰው ራሴን እለውጣለሁ ብሎ ስለሚሄድ አስባችሁታል? ራሱን ለመለወጥ ሰው ሀገር ሂዶ በሰው ሀገር 20 ዓመት ማለት በዚህ በወጣትነት እድሜው እውነት ከባድ ነው። እና ውሸት ያርግለት፣ አላህ ያቀደለት እላለሁ እኔ ባላቀው። እና ውዶቼ ሁላችሁም ራሳችሁን ጠብቁ ከፖለቲካ። ሰይድ እንግዲህ ወደ ካናዳ ይሁን የት እንደሆነ አላሁ አለም ሄደዋል ብቻ